አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁት የአፍናን እንደ ኢፍቱቱ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ። በያላችሁበት የአላህ እዝነትና ረህመት ከእናንተ ጋር ይሁን እያልኳችሁ ዛሬ ትንሽ መልእክት ይዤ መጥቻለሁ። በተለይ ለአማርኛ ተናጋሪ ለሆናችሁት ጓደኞችም ሆናችሁ አዳም የምትከታተሉኝ እንደዛውም ደግሞ ሶሻል ሚዲያ የምትከታተሉት በሙሉ ይሄን አማርኛ ብቻ ለምትሰሙት ነው መልእክቴ። ሌሎቹም ብትሰሙ ደስ ይለኛል፣ ችግር የለብኝም። በኦሮምኛ መናገር እየቻልኩኝ ግን በአማርኛ የመጣሁት ይሄ መልእክቴ ኦሮምኛ ለማይሰሙት ሰዎች እንዲደርስልኝ ስለፈለኩኝ ነው። እሺ መናገር የፈለኩት ሰሞኑን ይሄን ሰሞን ማለት ነው፣ በተለይ ይሄን 3 ቀን ከዛም በፊትም ብዙ ነገር አጋጥሞናል። የአንድ ይሄን ቁስል ሳንድን ሌላ ቁስል ደግሞ ተጨምሮብን ነው ያለን ማለት ነው። እኛ ሙስሊሞች፣ ሌሎቹን ሳይሆን ሙስሊሞችን ብቻ ነው ይሄ የሚመለከት፣ ግን መልእክቱ ለሁሉም ነው። መናገር የፈለኩት ይሄ ሶሻል ሚዲያ ላይ ይህን ሰሞን ተጨናንቆ ያለ ሶሻል ሚዲያ በማይሆን ሰው በተራ ሰው እና እንደዚሁም ደግሞ አእምሮ ከማይሰራ ሰው ጋር ጤናማ ሰው አውርቶ ሀገሪቷን ማለት ምድሪቷን በጣም እያቆሸሹት ላሉት ነው ይሄ መልእክቴ ማለት ነው። እሺ መልእክቱ እንዴት መሰላችሁ? በሶሻል ሚዲያ ላይ አንዷ ግለሰብ እስልምና ተከታታይ የነበረች አሁን ግን ወደ ሌላ ሃይማኖት የሄደችዋ ልጅ ወጥታ በማይሆን ንግግሩ ማለት እንኳን አልፈልግም እንኳን ለማለት አይደለም፣ ያን ድምፅ ሰምቼ ለመጨረስ አልችልም፣ ይጨንቀኛል የእውነት ለመናገር ማለት ነው። ያስ ምንድን ነው? ነቢያችንን ሰለላሁ ዐለይሂ ወሰለም ስትሳደብና እንደዛውም ደግሞ አላህን ሱብሓነሁ ወተዓላ ስትሳደብ ሰምተናል ሁላችንም ማለት ነው። የእሷ መስደብ ግን የገረመንና የእሷ ስድብ ያቃጠለንስ እያለ የሌሎች ሃይማኖት ተከታይ የሆናችሁት ሰዎች ማለት ነው፣ መጨረሻ ላይ ስማችሁን የሚገልጽ ይሆናል የሚጠራ ይሆናል። በማያገባችሁ ነገር እየገባችሁ እያቦካችሁ ነው ያላችሁት። እዚህ ጋር ምን መሰላችሁ? ረሱል ማለት ለእናንተ ተራ ሊሆኑ ይችላሉ፣ እናንተ ስለ ረሱል ስለማታውቁ ማለት ነው። እኛ ደግሞ ረሱል ሰለላሁ ዐለይሂ ወሰለም ሳያዩን ኡመቴ እያሉ እሽተክቱ እያሉ ለእኛ ናፈቁኝ ኡመቴ ካሁን በኋላ ሳያዩኝ የሚያምኑኝ ብሎ ለተናገሩት ነቢያችንን እንኳን አይደለም በማይሆን ስም በማይሆን ነገር መጠራታቸው ይቅርና ዝም ብሎ ሰው ረሱል ስል ሰለላሁ ዐለይሂ ወሰለም ብሎ ሰለዋት ካላወረደበት በረሱል ላይ ሱብሃነላህ ምን ያህል ልባችን እንደሚሰብር እውነት ሙስሊሞችን ልብ ውስጥ እንዳሉ የረሱል ክብር በየቀኑ እየጨመረ ነው የሚመጣ። አንድ ሰው ረሱልን ሰለላሁ ዐለይሂ ወሰለም ተነስቶ ሲሳደብ ምናልባት ረሱልን ሰለላሁ ዐለይሂ ወሰለም ለማቅለልና ለማውረድ ሊሆን ይችላል፣ ግን ያ አይደለም። ረሱል ሁል ጊዜ ስማቸው በተነሳበት ሰዓት ሰለላሁ ዐለይሂ ወሰለም እየከበሩ ነው የሚሄዱት። እንኳን አይደለም አሁን በጃይልኝነት ጃይልዮች ድሮ ማለት ነው የፈለጉትን ሲያደርጉ አንድ ቀን ዝቅ ብሎ አቁ ረሱል ሁል ጊዜ ከፍ እንዳሉ ነው፣ ስማቸው ሁሌ ከፍ እንዳለ ነው በእውነት ማለት ነው። ትክክለኛ ሙስሊሞች ረሱል ሲሰደቡ ረሱል ሲዘለፉ ከአዩ ዝም አይሉም። ልባቸውን ያማል፣ ልባቸው ይቆስላል፣ ያንቀጠቅጣቸዋል። ረሱል ማለት ምን እንደሆኑ ለእኛ ጠንቅቀን እኛንን እንጂ የምናውቀው እናንተ አታውቁም። ለኩም ዲኑኩም ወልየዲን ለኩም ዲኑኩም ወልየዲን። ሪስፔክት የምናደርገው የሰውን ሃይማኖት የእኛን ሃይማኖትም ሪስፔክት እንድታደርጉልን ነው እንጂ በሚሆንና በማይሆን ቦታ ላይ በገማና በሰከረ አፍ በሀረቄ በጠጣችሁበት እና ፈርሶ በጠጣችሁበት አፋችሁ ወጥታችሁ ረሱልን እንድትዘልፉ አይደለም። እዚህ ጋር ሃይማኖት ማለት ቀይ መስመር ነው፣ ሁላችንም ማወቅ ያለብን ማለት ነው።
እንኳን አይደለም አላህ እቺን ምድርንና ሰማይን የፈጠረ እኔንና አንተን የፈጠረ አላህን መሳደብ ይቅርና ተራ ሰው ማለት ነው። ተራ ሰውን እንኳን እንደዛ ብሎ ለመሳደብ አክላቅና ስርዓት ካለው ሰው ጋር የማይጠበቅና የማይታሰብ ነገር ነው። ግን ዛሬ ትላንትና ከኦሮሞ ማለቴ ከኛ ውስጥ አንዱ ተሳደበ። አንድ ስለ ፖለቲካ ብዙ ጊዜ ሶሻል ሚዲያ ላይ በፖለቲካ የሚታወቅ አንድ ከኦሮሞ ብሔር ውስጥ ማለት ነው ከኔ ብሔር ውስጥ ተሳደበ። ያኔም ወተን ተናግረን እኔም ተናግሬያለሁ፣ ከኔ ሌሎችም ተናግረዋል። ያ ከኔ ወገን ነው ብዬ ዝም አላልኩም። ሌሎችም ከዚህ ወገን ነው ብሎ ዝም አላሉ። ዛሬ ከሌላ ብሔር ወይንም ከአማራ ብሔር ማለት ነው። እኔ እዚህ ጋር ዘረኝነት አይደለም የሆነውን እውነተኛ ነው ያወራሁት እያለ ከአማራ ብሔር ተነሳችና አንድ ሴት የእስልምናን ሃይማኖት ስትከተል ምንድነው ከረመችና ከከረመች በኋላ በቀደም ግን ሃይማኖት እስቲል ግን አንዳንዶቻችሁ ምንድን ነው የምትሉት? ነጃት ነው ልጅቷ ስሟ ማለት ነው። ዩቱበር ናት፣ በነገራችን ላይ ዩቱብ አላት። ነጃት በእስልምና ውስጥ ነው ያለች ትላላችሁ። ነጃት የትኛው ጋር ነው እስልምና ውስጥ ያለችው? ያለች ከማግባቷ በፊት ነጃት እስልምና ውስጥ ነበረች። ያ ግን የእስልምና ስርዓት ጠብቃ አይደለም። እዚህ ጋር እኔ ንጹህ ነኝ ፍጹም ነኝ እያልኩኝ አይደለም። አንድ ነገር ተረዱኝ። ኦፍኮርስ እኔ ንጹህ አይደለሁም። እኔ አንድ ቆሻሻ ሴት ነኝ። ንጹህ አይደለሁም። በቃ ንጹህ አይደለሁም። ስህተት ልሰራ እችላለሁ፣ መሳሳት እችላለሁ። የሰው ልጅ ግን ማለት በቃ ምርጥ ሰው ማለት ጥሩ ሰው ማለት ተሳስቶ ከስህተቱ የሚመለስ ነው እንጂ ተሳስቶ ስህተቱ ውስጥ የሚተኛ ሰው አይደለም። ያ ማለት ደግሞ እኔ በአጭሩ ስነግራችሁ ፍጹም አይደለሁም፣ ንጹህ ነኝ እያልኳቸው አይደለም። ነገር ግን እሷ አሁን ስታዩት ከወንዶች ጋር ከዛ ልጅ ጋር ከማግባቷ በፊት እንዳገባች ነው እኔ የሰማሁት። እንግዲህ የሶሻል ሚዲያ ይሁን የማውቀው ታሪክ የለም። ስታገባም ምንም ልጁ ክርስቲያን ነበር። እሺ ይሄንን አያገባንም ብለናል። ብሔርን ስትሳደብ ነበር፣ እናትን ስትሳደብ ነበር፣ ኦሮሞን ጋላ እያለች ትግሬን ቁልቋል እያለች ያላለችው ነገር የለም እቺ ልጅ ማለት ነው። እንኳን አይደለም ሌላው አማራን ራሱ ተመልሳ እናታችሁ እንዲት ይሁን ብቻ ያስቀረች ነገር የለም። እሱን እሺ ብለን ተውን። ምክንያቱም ስለ ፖለቲካ አያገባኝም። ፖለቲካ ውስጥ የለውም፣ ሙቀቱም ስለሌለኝ ነው። እሺ ብለን ስንተው ይሁኝ ደብቁኝ ያመጣል አሉ እና መጣችና ዛሬ ግን ቀይ ከመስመር ከማለፍ አልፋ እናቱን ቦጫጨቀችውና አለፈች። የት ሄደች? ረሱልን ሰለላሁ ዐለይሂ ወሰለም ሐቢባችንን ፊዳካ አቢ ወኡሚ ወሩሂ ወደሚ ወአህሊ ወማሊ ያ ረሱላላህ ረሱልን ለሙስሊሞች ከምንምና ከማንም በላይ የሆኑትን ሄዳ ተሳደበች። እስልምና የቱ ጋ ነው ጋይስ? እስላም አይደለችም። ምክንያቱም እኔ እስላም አይደለችም ስል ደግሞ በመረጃ ነው። የክርስቲያኖችን የኦርቶዶክስን መዝሙር ከፍታ እኔ ማንንም አልፈራም፣ የምፈራ አንድ ፈጣሪ ነው። ከፍታ ስትዘምር ነበረ። ያን ቪዲዮ 2 ቀን ይሁን 3 ቀን ይሁን ሶሻል ሚዲያ ላይ ከዋለን በኋላ አሁን እኔ ቅድም ራሱ እሱን ነገር ይዤ ሊቀርብ ነበረ አልነበረም። ሀጣው አላቅም። እኔ ሳላይ ቀርቻለሁ። ማአት ቪዲዮ ስላላት ላላይ ይችላለሁ። የለም ሶሻል ሚዲያ ላይ የለም። አንስታዋለች፣ ግን በአይኔ ያየዋት ማለት ነው። መዝሙርን ከፍታ ስትዘምር ያ ማለት ሙስሊም አይደለችም ማለት ነው። ሁለተኛ ነገር ደግሞ ክር አንገቷ ላይ አይቻልም። እኔ ስለ ሃይማኖት ለመናገር አይደለም እዚህ ጋር መረዳት ያለባችሁ ማለት ነው። ወላሂ ብላሂ እኔ የትኛውም ሃይማኖትን ትከተል ሃይማኖቷን አከብርላታለሁ። እኔ ሪስፔክት አደርጋለሁ። ግን ሃይማኖት እኮ ሪስፔክት ወይንም ደግሞ አከብራለሁ ማለት ያን ሃይማኖት ይከታተላለሁ አይደለም። እኔ ኦልሬዲ ሙስሊም ነኝ። እስልምናዬን ነው የሚከታተለው። እሷም እንደዛ ማናችንም እንደዛ ማለት ነው። እኔ የራሴን እንድታከብርልኝ ግን አንድ ሰው አንተ ሞክ የራሴን እንድታከብርልኝ ያንተን ግዴታ ማክበር አለብኝ። ምክንያቱም ረሱል
ነቢያችን ሰለላሁ ዐለይሂ ወሰለም ዛሬ በሀረቂያምና በፈርሷም በሰካራሞችና በሰገጤዎች ዛሬ በእንደነዚህ አፍ የምጠሩት ረሱል ሰለላሁ ዐለይሂ ወሰለም ያስተማሩኝ ፍቅርን ነው። ያስተማሩኝ ከማንም ጋር እንድኖር ነው። ያስተማሩኝ የሌላውን ሰው ሃይማኖት እንድዘልፍ ሳይሆን አክብሬለት ከጎረቤት ጋር እንድኖር ከሌላ ሃይማኖት ጋር እንድኖር ነው እንጂ ያስለመዱኝ እንዳሁን እናንተ እንደምታስቡት እናንተ አእምሯችሁ ውስጥ እንዳስቀመጣችሁት አይደለም። ሀቢባችን ብዙ ነገር አስተምሮን ከዚህ ዓለም የሄዱት ያ ማለት ደግሞ እኔ የእናንተን አከብራለሁ ማለት ነው። የኔም እንዲከበርልኝ ይፈልጋለሁ። አንዳንዶቻችሁ ግን ልጅቷ ሙስሊምነት እያላችሁት ስለሆነ እኔ በአንደኛ ደረጃ እዚህ ጋር የመጣሁት እስላም እንዳልሆነች ነው። የውስጧን አላህ ነው የሚያውቀው። ሰው ስለ አለባበስ ስለለበሰ አይደለም፣ ስለተናገረ አይደለም። የውስጥን አላህ ነው የሚያውቀው። የውስጧን አላህ ያውቃል። ስትዘምር ነበረ፣ ክር አንገቷ ላይ አስራለች። ይሄ በድንጋይ ማመን ትችላለች። እንደ ህንዶች በከፍት ማመን ትችላለች። ያኔ አያገባኝም። ነገር ግን ንግግርን ያመጣልና ነው ይሄን ያመጣሁት። እና ሙስሊም ናት እያላችሁ የምታስካብጡት ደግሞ አሽካብጡት ዋቴቨር ሙስሊም አይደለችም። ሙስሊም ብትሆንም ግን አሁን እየሰገደች ቢሆን አሁን እስላም የሚያደርገውን በሙሉ እያደረገች ቢሆን ራሱ ማለት ነው በህግ ትጠየቃለች። አንዳንዶቻችሁ አላችሁ መፍረድ አይችልም እንዴ? ለምንድን ነው እናንተ የምትፈርዱት? አላህ እኮ ችሎታ አለው። በእሷ መንገድ ብቻ እሷ በተቀመጠችበት ብቻ መስማር ማዝነብ ይችላል። በእንደዛ አይነት ንግግሯ እሷ ከአንደበቷ የገማ ንግግሯን እንዳወጣች ደግሞ አላህ ስብሐነሁ ወተዓላ እንደኛ አይደለም። እሱ አዛኝ ነው። እሱ ከምንም በላይ ሩህሩህ ነው። ለዚህ ነው እንጂ ማድረግን ይችላል። በእሷ ሰበብ በእኔና በአንተ መስማር ማዝነብ ይችላል። በአንድ ሰው ጥፋት ማለት ነው። ለአላህ ምንም አይሳነው። አላህ ሁን ፈየኩን ስል ይሆናል። ምንም ተአብ ልፋት አያስፈልገውም። ግን አንድ ጥያቄ አለኝ። እንደዛ ካላችሁ አሁን እኔ አንድ ሰውን ስገል፣ አንድ ሰውን ስጮክን ለምንድነው ወደ ህግ የምትቀርቡት? ለምንድነው በህግ የምትጠየቁት? አላህ ይፈርዳል ብላችሁ ለምን ዝም ብላችሁ ቁጭ አትሉም? አሁን እህትሽ ወይ ወንድም ከተገደለ በሰው በጠላት ለምን አላህ ይፈርዳል ብለሽ ቁጭ አትይም? ቤት ለምን ወደ ህግ ታደርሻለሽ? አሁንም ቢሆን እቺ ነጃትም ሆነች ያ ፈርሷም እና ጠጃም ሰውየውም ይሁን የትኛውም ይሁን ረሱልን የተሳደበ አላህን የተሳደበ እንድጠየቅ እንፈልጋለን። በህግም በዚህ ምድር ላይ የላውን እሱ ይቀጣቸዋል፣ ችግር የለውም። ግን በዚህ ምድር ላይ እንፈልጋለን። እኔ ዝም አይደለም። እህቶቼም ብዙ ሰዎች ዝም እንደማይሉ አውቃለሁ። ምክንያቱም ይሄ ሃይማኖት ነው የነኩት። ዛሬ ይሄ ዝም ከተባለ ነገ ሌላው ደግሞ እንደማይቀጥል ምን ዋስትና አለን? ምንም ዋስትና የለንም። ትላንትና ከኦሮሞ ውስጥ ነው የተነሳ፣ ዛሬ ከአማራ ውስጥ ነው የተነሳ። ከነገ ወዲያ ደግሞ ኬት እንደምነሳ አናውቅም። ምክንያቱም የዛሬ ዝም ከተባለ እሷ አሁን ሳዑዲ አረቢያ ነው የምትኖረው። ሳዑዲ አረቢያ ህጉ ምንድን ነው? አላህና ረሱል ከወረደች ከተሳደበች ምንድን ነው ህጉ? የሚለው ህጉ ያውቃል። ትልቁ ነገር ከቻላችሁ እኛን አግዛችሁ እንድትያዝ ማድረግ ነው። ካልቻላችሁ ግን አፋችሁን በዚህ ዘግታችሁ ቁጭ ማለት ነው። በዚህ አጋጣሚ ሳራ የምትባዩ ማለት ነው። እንደዛውም ብዙ ሶሻል ሚዲያ ላይ የምትከታተሉት ሶሻል ሚዲያ ላይ ያጣበባችሁት አላችሁ። እኛ አሁን ትገደለን፣ እኔ በበኩሌ ትገደል አይደለም ወረቢ ነው የምላችሁ። እህቴ ከሆነች እናቴ ለምን አትሆንም? በዲኔ ከመጣች እማኒ አልምራቸው፣ አሳልፌ ነው ለህግ የምሰጣቸው። ህግ የሚገላቸው ከሆነ ይቅላ አንገታቸው፣ የሚያሳስራቸው ከሆነ ደግሞ ዑለማዎችና ህግ ያውቃል ይሄንን ማለት ነው። ነገር ግን እናንተ እስልምና ማለት ጨካኝ ነው የምትሉት ሰዎችም አላችሁ። እኔ በዚህ ሳይሆን በሌላ ሶሻል ሚዲያ ላይ የፖስተትኩት ብዙ ኮመንት ከ300 ከ400 300 እንደዚህ አይነት ኮመንት አለኝ። እንግዲህ 2 ሰዓት ባልሆነ ውስጥ ነው
ከዛን በእንደዛ ፍጥነት ስለጨመረ ብቻ ወላሂ ነው የምላችሁ ቲክቶክ ቪዲዮዬን አጠፋ። ማለቴ ለማታ ለቅቄ ጠዋት ከስንት ሰዓት ነው የለቀቀልኝ። ምክንያቱም በፍጥነት ስለታየ ማለት ነው። በአረበኛ ነው የሰራሁት ያን ቪዲዮ። በአረበኛ ሰርቼ ወረዱብኝ። እዚህ በነገራችን ላይ የቲክቶክ መንደር እና የዩቱብ መንደር አንድ አይደለም። ዩቱብ መንደር በጣም ስርዓት ያለ ዩቱብ መንገድ ነው። ቲክቶክ ግን ስርዓት የለውም። የስድብ መንደር ብንል ይቀላል። ያን ስላችሁ እዚህ ሶሻል ሚዲያ ላይ እዚህ ጋር ራሱ እኔን የሚያውን ከዛ ሄዶ የሚሳደቡት አሉ። ሃይማኖት ከምንም በላይ ነው ልላችሁ ነው የፈለኩት። የፈለገው ነገር ሊሆን ይችላለሁ፣ ልትሆን ትችላለች፣ አንተም ልትሆን ትችላለህ፣ አንቺም ልትሆኝ ትችላለች። እመኑ፣ ሃይማኖታችሁ ሲነካ፣ ረሱል ሲሰደቡ፣ አላህን እንደዚህ ሲያሳደቡ እያያችሁ ካላንቀጠቀጣችሁ፣ እያያችሁ ካልተናደዳችሁ፣ እየሰማችሁ ካልዘገነነን ማለት ዝግንን ካላላችሁ ሽዴቱ ጋር ነው። አሁን በዚህ ሰበብ በዚህ ልጅቷም ይሁን በዛ ልጅም ይሁን የተናገሩት ሰዎች በጣም ጥቂት ናቸው። ግን እስላም የተባልነው በጣም ማአት ነን። እዚህ ዩቱብ መንደር ላይ ማለት ነው። ብዙውን ጊዜ አላቅም እኔ በውስጤም ችግራቸውን አውቃለሁ፣ ይገባኛል። ያ ግን መሆን የለበትም። የተቀየመኝ ሰው ይቀየመኝ። እውነትን ተናግሬ የመሸበት አድራለሁ። ወላሂ ነው የምላችሁ። የአላህ ስም እንደዚህ ሲያወርዱ የረሱልን ስም ሰለላሁ ዐለይሂ ወሰለም ሀቢብ አላህ እንደዚህ ሲያወርዱ ሲያቆሽሹ ደንግጣችሁ እንኳን ዝግንን ብላችሁ እንኳን ወታችሁ ያልተናገራችሁ ሰዎች የወይለኩም ምን አላህ ወላሂ ቢላሂ ኢና ሊላሂ ወኢና ኢለይሂ ራጂዑን። ችግራችሁ ግን አንድና አንድ ነገር ነው። የክሌ ትቀየመኛለች፣ እክሌ ታኮርፈኛለች የማለት ነገር ነው። ወላሂ እመኒ ከምንምና ከማንም በላይ አላህ ረሱል ለእኛ ከምንምና ከምንም በላይ ናቸው። እኔ እክሌት ውደደኝ እክሌት ጥላኝ ብዬ የምሰራው ቅንጣት ኃይል የለም። የሰውን ሃይማኖት አልዘልፍም። የኔ ሃይማኖት ግን እንድነካ አልፈቅድም። አንድኒ እውነቴን ነው የምላችሁ። ዛሬ ነጃትን ባያት ወረቢ ነው የምላችሁ። እኔ ነኝ የምቀላላት። እኔ እሷን ቀልቼ ይቀላለሁ። ምንም ችግር የለብኝም፣ ሸሂድ ነኝና። ምክንያቱም ሀቢብዬ ተነካብኝ። ረሱላችን ሰለላሁ ዐለይሂ ወሰለም ለኔ ብሎ የተጨቆኑት ተነኩብኝ። አላህ ሱብሓነሁ ወተዓላ ከለቀ ሰማዋት ወልአርድ እኔን አንተን ምድሪቷን ሰማይቷን የፈጠረ ፈጣሪ ሁን ብሎ ያደረገው ፈጣሪ ሲሰደብ ከመስማት በላይ መሞት የለም። ያኔ ነው የሞት ነው። እመኑን። ይሄንን ማለት ስለምንም ሊያገባክ ስለማንም ሊያገባክ አይችልም። አንተ ወቴ ግን ሃይማኖት የተነካ ሀቢብ የተነኩ ብሌ ለማውራት ታፍሪበታለሽ። ለምን እኔ አሁን ይህን ስናገር አክራሪኛ አይደለም። ምክንያቱም እኔ አንድ ማየም ነኝ። ስለ እስልምነቴ እንኳን ጠንቅቄ የማላቅ ሰው ነኝ። ወላሂ ነው የምላችሁ። አውቅ አይደለም ደግሞ ኃጢአተኛ ነኝ። ብዙ ኃጢአት አለብኝ። ነገር ግን ስለ ሃይማኖቴ ለማውራት ቅንጣት ያህል ወደ ኋላ አልመለስም። ተቀየምከኝ ወላሂ ስለ ሃይማኖትሽ ስለ ዲንሽ ስነካ ዝም አላልሽም ብላችሁ የምትቀየሙኝ ጓደኞቼ ካላችሁ ማሰላሜ አትምጡብኝ፣ አልመጣባችሁ። ነገር ግን እስላም የሆናችሁ ረሱል ስነካ ጸጥ ያላችሁ፣ እስላም የሆናችሁ አላህ ስነካ ዝም ያላችሁት የዌልኩም ደግሜ ነው ናችሁ። የዌልኩም ምን አላህ። እሺ እንግዲህ ከበጀምቶታ ወርዶፍቶት አፍናን እንደ ኢፍቱቱ ሀሳስ ልት ዳይሬሴ ወሮኒ አመንታ ብራ ወርዶፍተን ጀቹዳ ገመንማን ኢፈማ ጉዳን ሲንጋፈዳ ምክንያቱም አንዋንና ሰው ከስት ደጎንጎሩ ነንደንደአ ገሩሞ ነማ አመንታ ነማስ ከበጇን
nama amantaa namaa xiqqeessuus miti. Akkuma amantaa namaa immoo riispeekti, akkuma amantaa namaa kabaju namnis amantaa koo akka inni naa kabajuun fedha. Amantaa koo yoon amantaa namaa kabaje amantaa koo isin kabajama. Kanaafiyyuu እናንተ ሰውን ከመንካታችሁ በፊት ሃይማኖቴ ምን ይለኛል ብላችሁ ዞር ብላችሁ አስቡ፣ አጠንጥሉ፣ እዩ። ይሄ ሃይማኖት ስለ ሃይማኖት ጠንቅቃችሁ ስትጠቁ የሰውን ሃይማኖት አትንኩ። አሁን ነጃት ሙስሊም ከሆነች አሁን ለምሳሌ ስለ ነጃት ነው ያወራሁት እያለ ነጃት ሙስሊም ከሆነች እስላሞችን ብቻ ነው የሚያገባ፣ ሌሎቹ አትግቡ። እስላም እናንተ መፍረድም አትችሉም፣ ልትፈርዱም ላትፈርዱም አትችሉም። ምክንያቱም ይሄ አይመለከታችሁም። እስላም ናት፣ ከእስላሞችን ነው የሚመለከተው። ተሰደበች እስላም ናት፣ እሷም እስላም ነው ያለችውን እስላም አይደለችም። በነገራችን ሃይማኖቷን ቀይራለች። ወላሂ ነው የምላችሁ፣ እኔ በአይኔ ነው ያየሁት፣ በጆሮዬ ነው የሰማሁት። እሷ ሲጀመር አወላዋይ ናት፣ ጠወልዋላይ ናት፣ ወደዚህ ወደዛ ነው። አባካችሁ ተቆጥቡ። ይህንን ነው የምላችሁ። እኔ ከዚህ በላይ ምንም መናገር አልችልም እና ከተሳሳትኩኝ ይቅርታ ጠይቃችኋለሁ። እንደ እርጎ ዝንብ ምናምን ጥልቅ አትበሉ፣ ሁሉም ቦታ ማለት ነው። አዎ ይህንን ነው መናገር የምፈልገው። ስላዳመጣችሁኝ እጅግ አመሰግናለሁ። ይሄ መልእክቴ ለሳራ ለሁሉም ለአጨብጫቢዎች እንዲደርስልኝ እፈልጋለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።